ሴቶች በሌላ እምነት ተከታይ ነው የምልህ ሊደግፉት የሚገባ ነገር ነበረና ማንነታቸው እኔ በጣም ነው የምወደው። ማንነታቸው በጣም ነው የሚመቸኝ። አገላለጣቸው ራሱ ይሄ አመጣጣቸው ራሱ በምንም መስፈርት ልትክደው አትችልም። ምክንያቱም መጽሐፍ ቅዱስ ውስጥ ያሉ ነብያቶች እኔ እንደውም መጽሐፍ ቅዱስ የተካዱ ነብያቶችን ለማስከበር ነው እየጣርኩ ያለሁት አሁን ገብቷል። የነብያቶችን ማንነት ከእግዚአብሔር ጋር ሊያስታርቁ የመጡ ነብያቶችን በሰው ልጅ ስለተካዱ በሰው ልጅ ስለተንቋሸሹ ንጹህ ናቸው፣ ትልልቅ ኃጢአት አይሰሩም። ሰው ናቸው፣ ሊሳሳቱ ይችላሉ። ግን እነሱ ሰሩት የሚባሉ ዝሙት፣ ራቆታቸው፣ ሰከሩ የሚባለው አይገልጻቸውም እያልኩ ነው የምከራከረው። ስፓርታከስ ፊልም ይመስላል። አይ በጣም ነው የሚደብረው። ይሄ መስተካከል አለበት እያልኩ ነው ራሱ በዛ ብትለካው ራሱ በመጽሐፍ ቅዱስ የነብይነት መለኪያ ብትለካው ራሱ አይ በልጠው ነው የምታገኘው። ተው ሌላ ነገር ተውና ከክርስቶስ ራሱ ጋር ብታገናኛቸው አንተ እንዳልከው አምላክ ነው ብሎ የምናምን ሰዎች ከክርስቶስ ራሱ እንትን ብታደርገው ብታነጻጽራቸው የሚበልጡበት ብዙ ነገር አለ። ምን ለምን እንካካዳለንና እኔ ይመቹኛል፣ ደስ ይሉኛል። በነገራችን ላይ አይበቃኝም፣ ሰበከኝ። ስማ እንትን መምህር እጅ እንዳይሰጥ ወጥሩ እያሉት ነው ደቀ መዝሙሩ። ስማ ለእሱ የተወረወረው ጀለቢያ ፍንጥቅጣቂው ቆቡ አንተም ይደርሳል። እንትን ነው ያው ምን እንደሆነ ታውቃለህ? እኔ በጣም የሚያስቁኝ ክርስቲያኖች ነብዩ መሐመድን በመዘኑበት ሚዛን የራሳቸውን ነቢያቶች መቼም አይመዝኗት። መቼም ግደላቸው፣ መቼም ማለት ነው። እና እንዲህ ልክ ነብዩ መሐመድ ላይ የሚያነሱት ጥያቄ መልሰክ ወደ እነሱ ስታመጠው ደብል ስታንዳርድ እሱማ ብሉይ ኪዳንን እኛ አይመለከተንም ይሏል። የብሉይ ኪዳኑና የአዲስ ኪዳኑ አምላክ ይምታታባቸዋል፣ ሌላ ነው የሚመስላቸው። እና እንደውም እኔ ትዝ ይለኛል ቸከሷን የጠየኳት አንድ ጥያቄ። እኔ በህይወቱ ሰው እንዲደርቆ አይቻላል። ደርቆ የኔ ሲዝ በጣም ደንግጦ ማለት ነው። ክቡን ያለ ቆሎዋ ግፍፍነ ነጭ ነው የሆነችው ማለት ነውና ምን እንዳልኳል ልንገርህ። አይ ቲንክ ሉቃስ ላይ ምን ይላል መሰለ ኢየሱስ ክርስቶስ እነሆ ሕፃናት ወደ እኔ እንዲመጡ አትከልክሏቸው፣ ወደ እኔ ይመጡ ዘንድ እንትናት አትከልክሏቸው ካለ በኋላ ምን ይላል መሰለ መንግስተ ሰማያት እንደነሱ ላለች ናት። አይካ ልክ ሕፃናት ምን ያህል የነጹ እንደሆነ ንጹህ እንደሆኑ ክርስቶስ ይናገራል። ከዛ ይሄን ክርስቶስን የተናገረው ወይ አልኳት። አዎ አለችኝ። ከዛ መጽሐፍ ቀዳማዊ መጽሐፍ ሳሙኤል ምዕራፍ 15 ላይ ነው የወሰድኳት። መጽሐፍ ሳሙኤል ምዕራፍ 15 ላይ ሕፃኖችን እንዲገደል ኢየሱስ ክርስቶስ ሲያዝ ታያለህ። ኪኔሴንስ እነሱ ኢየሱስ ክርስቶስ በብሉይ ኪዳንም ነበረ ብሎ ስለሚያምኑ ማለት ነው። ከዛ ይሄንን ይጠይቋል። ይሄንን ኢየሱስ ክርስቶስ ይሄንን ሕፃኖቹን ግደሉ ብሎ ያዘዘው እሱ ነው ብዬ ስትቀር ደነገጠች። ቆሎ ያግፍፍ ነው ያለው። አይ አይደለም ማለች። ማን ወላታለው? እግዚአብሔር ነው አለች። ፈታ ነው ያልኩት፣ ፈታ ማለት ነውና ያስቋል። እኔ ባይዘው መጽሐፍ ቅዱስ ላይ በጣም የሚያስደንቀጠኝን አንድ ጥቅስ ልንገርክ። አይ ቲንክ መጽሐፈ መሳፍንት የሚባል መጽሐፍ አለ መሰለኝ እና የሆነ እግዚአብሔር ሰው እየተናገረ የእግዚአብሔር መንፈስ ወደ እኔ እንዲህ ሲል መጣልና ከእግዚአብሔር ጋር እየጸለየ ነው። ገባክ አይደለ? ከዛ በኋላ ምን እንዳለ ታውቃለህ? ለእግዚአብሔር ስለስ ያቀርብለት ማለት ነው። እኔ የሆነ ጦርነት አለኝ አለው። እሺ አለው። እሱን ካሸነፍክ እንዳሸነፍ ካደረከኝ ወደ ቤቴ ስመጣ በቃ ፊት ለፊት ያገኘሁትን ነገር መስዋዕት አደርግልሃለሁ ብሎ ቃል ይገባለታል። ከዛ እግዚአብሔር ይስማማና ጦርነቱን እንዲያሸነፍ ያደርገዋል። ገስዋት ማንም ቢያገኝ ሲመለስ አንድ ሕፃን ልጅ አለች፣ እሷን አገኛት። ወሰደና አርዶ አቃጥሎ መስዋዕት አቀረባት። ዱ ዩ ቢሊቭ ዚስ? ሕፃን ልጅ ሴት ናት፣ አርዶ አቃጥሎ መስዋዕት አቀረባት ለእግዚአብሔር። ሃው እስቲ አስበው። ይሄ ቁርአን ውስጥ ቢሆን አስበው እስቲ። ወይኔ የ3 ዓመት ፓኬጅ ጨረሱ። በቃ ኧረ 3 የክፍለ ዘመን ፓኬጅ በቃ የክፍለ ይሄ ቁርአን ላይ አላህም እንዲህ አለ። ከዛ በኋላ አላህ እንዲያሸንፍ አደረገውና ለአላህ ሰውዬ እንዲህ መስዋዕት አቀረበለት ቢባል ይሄ እስልምና ውስጥ ቢገኝ አስቡ። ደግሞ አንድም አለ ነብይ ደግሞ እንዲሁ ስለት ያቀረበ የሰው ጭንቅላት ቆርጦ አቆልሎታል በቁጥር። እንደዚህ አይነት እንትኖች እናገኝ። ከዛ እንዲህ ስትላቸው ይሄ እኮ ብሉይ ኪዳን ነው ይለዋል። በቃ ይሄ ነው መልሳቸው። ዲዳኛ ምን አገባን እንዴ? የብሉይ ኪዳኑ ሌላ ነው፣ በሽፍት ተቀያይረው ነው። እና በቃ ያስቃል በጣም ማለት ነውና
በነገራችን ላይ